ሰላም ሰላም ውድ ፋሚሊዎቼ ሰላማችሁ ባላችሁበት ስፍራ ብዝት በልልኝ። እኔ ደህና ነኝ። በመጀመሪያ ቪዲዮዬን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ከሆናችሁ ደግሞ የሚለቃቸው አዳዲስ ነገሮች ቶሎ እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ እንድትሆኑ ጠይቃለሁ። ዛሬ ያለሁበት ቦታ ይሄ ነጭ በነጭ የሚታያችሁ እንግዲህ በረዶ ነበር። በረዶ ላይ ነበር። ከላይ ከታች በረዶ ነው። ሄዳችሁ የምታውቁት ኖሮ ይሆናል። በጣም ነበረ። ይሄ በረዶ ደግሞ ቅዝቃዜው ልነግራችሁ አልችልም ማለት ነው። እና በጣም ይበርዳል። እጄ ላይ ጓንት አድርጌያለሁ። የለበስኩት ልብስ በጣም ወፍራም ነው። ጫማም እንደዛው ነበረ። እስከ ላይ ድረስ ምደርስ ነበር። ግን በቃ ከሱም አልፎ በጣም ይበርድ ነበረ። በቃ ይሄ ጆሮ ራሱ እንትን አለ። በቃ በጣም በረዶ ሆነ። ከእጄ ላይ ጓንት ትንሽ ካወለኩ በቃ ምንም ነገር መያዝ አልችልም ነበር። ለመጀመሪያ ጊዜ ነበር የሄድኩት በነገራችን ላይ እና በቃ አስሬ ነበረ ወደ ሙቀት ቦታ እየወጣው እረፍት እያደረግኩ እየተመለስኩ የነበረው እና ልጆች ህፃናቶች ይጫወቱ ነበረ ሳያቋርጡ እና የለመዱ። እኔ ግን በቃ ስላለመድኩት በቃ በጣም ነበረ ስንቀጠቀጥ የነበረው። ስሽከረከር ነበረ የምሽከረከረው ግን በጣም ስለበረደኝ ነው። በቃ እና ወደ ላይ ደግሞ ወጥተን ነበር በሆነ ማኪና የሚመስል ነገር ብቻ አላቅም። ስንወጣ መጀመሪያ ላይ አልወጣም ብዬ ቀርቼ ነበር። ሌሎቹ ጥሎኝ ሄዱ። በሁለተኛው አይ ካለሽ እኮ ብትሄጂ ጥሩ ነው ደስ ይላል ምናምን ስሉኝ ስገፋፉኝ ጊዜ ወጣው። ሲወጣ ሀገር እያዝልኝ አልኩ እዛ ጋ የምሰማኝ የለም። በቃ እስከሚጨርስ ድረስ በቃ ስጮህ ነበረ። እና በአጋጣሚ በቃ ስልኬን በእጄ ይዤ ነበረ። ስልኬ ወደ ታች እንትን አለ ወደቀብኝ። በቃ ስልኬ ማለት ነው። በጣም ከፍታ ነበረ ያስፈራ ነበረ። እና ስልኬ ወርቆ ገና ተፈልጎ ምናምን እየተገኘልኝ እና በጣም ያስፈራ ነበረ። እና እንደዚህ ነበረ ቤተሰብ። ቪዲዮን ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። አዳዲስ ነገሮችን ይዤ እንዲመጣን ደግሞ